እሺ ሰላም እንዴት ናችሁ? ውድ ዩቲዩብ ተከታታዮች ዛሬ ደግሞ ማሳያችሁ ምጣዳችን ሰማ በረደ እያጫወተ ወይም ከአንድ በኩል ከፊት ይሰማል ከኋላ በኩል አይሰማም፣ መሃል ላይ ይገራል ምናምን ለምትሉ ሰዎች ነው። ይሄ ልክ መጀመሪያ እንደዚህ የሚያጋጥማችሁ ከሆነ ምጣዱን ትነቅሉታላችሁ። ለምሳሌ ምጣዱ የተነቀለ ስለሆነ ነው ቦዲው እና ጉዝጓዙን ታያላችሁ በብዛት። አሁን የድሮ ምጣዶች ከሆነ ሳማ በረድ የሚያጫውቱባችሁ ከሆነ የአፈር ነው ጉዝጓዟቸው። ይሄ አሁን ጥጥ ነው። የአፈር ጉዝጓዝ ሲሆን አፈሩ ወደ አንድ ፊት ይንሸራተታል ማለት ነው። ስለዚህ እንደዚህ አይነት ሲያጋጥም አፈሩን አመቻችታችሁ ወይም ልክ እንደዚህ ደልድላችሁ ታስቀምጡታላችሁ፣ ወይም ደግሞ በጥጥ እንደዚህ ታሰሩታላችሁ፣ ወይም በጥጥ ይቀየራል ማለት ነው። ካልሆነ ደግሞ ምንድነው የምናደርገው? ቀጥታ ልክ ይሄ እንደዚህ እንደምታዩት አለ። ይሄ የተንሸራተተውን አሸዋ ትደለድሉትና እኩል ታረጉታላችሁ። ልክ አሁን ይሄኛው እንደምታዩት ሁሉም እኩል ነው። ከዛ ሲቀጥል ምንድነው የምናደርገው? ልክ እንደዚህም ሆኖ ሳማ በረደ የሚያጫውትብን ከሆነ ማለት ልክ መሃል ላይ የሚገርብን ከሆነ ወይም ደግሞ ዳር ላይ የሚበርድብን ምናምን ከሆነ ይሄ መፍትሄ ካልሆነ ጉዝጓዙ መፍትሄ ካልሆነ ቀጥታ የምንሄደው ወደ ምጣዱ ነው ማለት ነው። ከዛ ደግሞ ልክ ወደ ምጣዱ ስንሄድ ምጣዱ ላይ ያለውን ነገር ደግሞ አሳያችኋለሁ ማለት ነው። ልክ እንደዚህ ምጣዱ የምንቀይረው ምጣድ እናመጣለን። ልክ ካመጣን በኋላ ይኸው ልክ እኔ እዚህ ጋር ለዚህ ቦዲ ይሄ ምጣድ ነው ያመጣሁት። ከዛ በኋላ ልክ እንደምታዩት ስንጥቅ የሌለው ምጣድ አሪፍ ምጣድ ነው ይሄ። ልክ እንደምታዩት ልክ እንደዚህ እናደርጋለን። አሁን ምንድነው ጉዝጓዙ ካልሆነ እንዲህ ሰማ በረደ የሚያጫውትብን ጉዝጓዙ ካልሆነ ምጣዱ ሊሆን ይችላል። አንዳንዴ ምጣድ ወፍራምና ስስ ሊኖረው ይችላል። ያንን ቼክ ታደርጋላችሁ። ልክ እንደዚህ ትገለብጡትና ከጀርባው ልክ እዚህ ጋር ወራጆቹ የሚታሰሩበት ቦታ ይሄ ማለት ነው። ልክ እዚህ ጋር እንደምታዩት ቡርቡሩን ታያላችሁ። ይሄ ቡርቡር አሁን ልክ እንደምታዩት ይሄኛው ምጣድ አሪፍ ምጣድ መርጬ ስላመጣሁት ነው። ቆንጆ ምጣድና ቡርቡሩ የተስተካከለ ነው። እና ቡርቡሩ የተስተካከለ ካልሆነ ልክ እንዴት መሰላችሁ? እዚህ አካባቢ ለምሳሌ መሃል ላይ ከሆነ ወይ የሚገራው ወይ የማይሰማው ፓርት ማለት ነው። የማይሰማ ከሆነ የምጣድ እዚህ አካባቢ ወፍራም ነው፣ ወይም እዚህ ጋር ሲቦረቦር እዚህ አካባቢ በደንብ አልተቦረቦረም ማለት ነው። እነዚህ አካባቢዎች በደንብ አልተቦረቦሩም ማለት ነው። እና በደንብ አልተቦረቦሩ ማለት ነው። የሚገር ከሆነ ደግሞ እዚህ አካባቢ በጣም እየገረረ ካስቸገራችሁ ይሄ ምጣድ ሲቦረቦር ይሄኛው በጣም ተቦርብሮ ይሄኛው ፓርት ደግሞ ቅር ያለው ነው ማለት ነው። ስለዚህ እናንተ ታዩና በአይናችሁ በእይታ ታዩና ቅር ያለውን ቦታ ልክ እንደዚህ በፍላት ካቻ ቤቴ እንትን ማለት ትችላላችሁ። ልክ እንደዚህ ማስተካከል ትችላላችሁ ማለት ነው። ይሄን እየቦረቦራችሁ ባላንስ ማድረግ ትችላላችሁ። ልክ በአይናችሁ አይታችሁ ቅር ያለውን ቦታ ሁሉንም እየቦረቦራችሁ ምን ማድረግ ትችላላችሁ? ባላንስ ማድረግ ትችላላችሁ ማለት ነው። ከዛ ሲቀጥል ደግሞ ብዙ ሰው አዲስ ምጣድም ሲገዛ ይሁን ምጣድ ሲያስቀይር ልክ እዚህ ብሬከር አካባቢ ወይም ወራጆቹ የሚወርዱበት አካባቢ ላይ ምን ይላሉ? እዚህ አካባቢ አይሰማም ምን እየሆነ ነው? እና አንዳንዱ እንጀራ ይቆርስብናል ይላል፣ አንዳንዱ ደግሞ አይሰማም በጣም በራድ ነችና ይላል። ያ የሚያጋጥመው ልክ እዚህ ጋር ይሁት ልክ እዚህ ጋር እንደምታዩት እዚህ ጋር ይሄ ምጣድ ሻርፕ ነው። አሁን ይሄ ቡርቡሩ ሻርፕ ስለሆነ በትክክል ነው የተቦረቦረው ማለት ነው። ሻርፕ ነው የተቦረቦረው ማለት ነው። ልክ እንደዚህ እንደምታዩት አንዳንድ ምጣድ ላይ ምን አለ? ይሄ ቡርቡሩ ይሄ እዚህ ጋር ልክ ይታያችኋል። ይሄ እዚህ ጋር ቡርቡሩ ይሄን ሲቦረቡሩ ይሄ የመጨረሻው ፓርት ወራጅ የሚገባበት ፓርት እዚህ አካባቢ ይቀራል። ያ ማለት ከዚህ ጋር ስገለብጡት ምጣዱ እዚህ አካባቢ ማለት ነው። ልክ ይሄ ምጣድ እዚህ አካባቢ ድረስ ወራጁ እዚህ ጋር ይገባና ከዚህ ወደዚህ ያለችው አትሰማም ማለት ነው። ስለዚህ ያንን እንዴት ነው የምታደርጉት? ምጣዱን ትገለብጡና ልክ ይሄ ምጣድ ልክ ከገለበጣችሁ በኋላ ይሄንን ምንድነው የምታደርጉት? ልክ ቅር ያለው ከሆነ እንዳሳያችሁ በካቻ ቢት ይሄንን ትቦረቡሩና ወደ ጫፍ ታስጠጉታላችሁ ማለት ነው። የተወጠረው ሬዚስታንስ እንዲደርስ ማለት ነው። ልክ ይሄን ትቦረቡሩና ታስጠጉታላችሁ። ያኔ ምጣዱ ይሰማል ማለት ነው። ከዛ ውጪ ሌላኛ ልክ የመጀመሪያው ጉዝጓዛልን፣ ሁለተኛ የምጣዱናል፣ ሶስተኛ ሊሆን የሚችለው ሽቦ ወጥራችሁ ስታስገቡ ሽቦ እንዴት ነው የሚገባው? እዚህ ምጣድ ላይ
ሽቦ እኩል ባላንስ ሆነ ተወጥሮ አንዱ ጋር የተወጠረ አንዱ ጋር ደግሞ የጠበበ እንዳይሆን እኩል እንዴት ነው ምጣዱን ሽቦውን ወጥረን የምናስገባው ወይም ሬዚስታንሱን ወጥረን የምናስገባው የሚለው ነው። ስለዚህ እሱን ደግሞ ላሳያችሁ። አሁን መጀመሪያ ጉዝጓዝ አይተናል። ከዛ የሸክላውን አይነት አይተናል። ከዛ ደግሞ ምንድነው የምናየው እንዴት አድርገን ነው ሽቦውን እኩል ወጥረን የምናስገባው የሚለው ነው። ስለዚህ ሽቦውን ደግሞ እንዴት እንደምንወጥር ሽቦውን ለመወጠር እንዴት እንደምንሰራ አሳያችኋለሁ ማለት ነው። ከዛ የመጀመሪያው ጉዝጓዝ አይተናል። ቀጣይ ምጣዱን አይተናል። ሁለተኛ ምጣዱን አይተናል። ሶስተኛ ሊሆን የሚችለው ሽቦ ሲወጠር በስነ ስርዓት ካልተወጠረ ዝም ብላችሁ በጌስ እንደዚህ የምትወጥሩት ከሆነ አይሆንም። አንዳንዴ ሽቦ ሲወጥሩ ማለት ነው በቤት ውስጥ የምትሰሩ ሰዎች ሽቦ ስትወጥሩ ዝም ብላችሁ ይሄን ይዛችሁ የምትወጥሩ አላችሁ። ይሄንንም ይዛችሁ ዝም ብላችሁ ተወጥሩና አልደርስ ሲላችሁ ደግሞ እዛ ጋር ሳብ፣ አልደርስ ሲላችሁ ሌላ ጋር ሳብ። እንደዛ አይደለም የሚሰራው እንዴት እንደሆነ እኔ ላሳያችሁ። አሁን መጀመሪያ ጉዝጓዝ አሳይቻችኋለሁ። ከዛ ምጣድ አሳይቻችኋለሁ ምጣዱ እንዴት እንደሚ ከዛ ሶስተኛ ደግሞ እዚህ አካባቢ አልሰማ ሲላችሁ እነዚህ ወራጆቹ የሚቆሙበት አካባቢ አልሰራ ሲላችሁ እንዴት እንደምታደርጉ ይህን ቦርቡራችሁ እንደምታስጠጉ አሳይቻችኋለሁ። ቀጣይ ግን ሽቦ እንዴት ነው ሻርፕ አድርጋችሁ ወጥራችሁ ምጣዳችሁ ላይ የምታስገቡት የሚለውን ደግሞ ላሳያችሁ። በመጀመሪያ ገመድ ያስፈልጋችኋል። ምንም አይነት ገመድ ዋናው መለኪያ ነው። ይህን ዙሩን የምንለካበት ማለት ነው። እኔ ለምሳሌ የምሰራበት ስለሆነ ገመድ አለኝ፣ ሲር አለኝ። ከዛ ምንድነው የምናደርገው ከመነሻዋ እንሄዳለን። መነሻችን ይችላል። ከዛ እዚች ጋር ይኸው ይችን አስገባውኝ ማለት ነው። ከዛ በኋላ ምንድነው ዙር እንሄዳለን። ልክ ዙር ስንሄድ ራሱ ስለሚመራን ቡርቡሩ ይሄንን ዙር እንቀብራለን ማለት ነው። ይህን ቪዲዮ ከአሁን በፊትም ሰርቼዋለሁ፣ ግን ሳማ በረዱን ደግሞ ለማስተካከል ነው አሁን ይህንን ማሳያችሁ ማለት። ከአሁን በፊትም ተሰርቷል፣ ገብታችሁ ማየት ትችላላችሁ። ተደጋጋሚ ቪዲዮን እንዳትሉ፣ ግን ይሄኛው ሳማ በረዱ የሚያስቸግራችሁ እንጂ ይህን አወጣጠሩን አሳይቻለሁ ማለት ነው። ልክ እንደምታዩት ይኸው እያስገባሁኝ ነው ማለት ነው። ይሄ ሊያስቸግር ስለሚችል ስለዚህ በስነ ስርዓት ልኩን ትለካላችሁ። ምክንያቱም ይሄ ስትለኩ በስነ ስርዓት ሻርፕ መለካት አለበት። በየጊዜ የሚከሰቱ የህፃን በሽታዎችን ለመከላከል የመከላከያ ክትባት እንደሚያስፈልጉ ይታመናል። ልክ ይኸው እንደምታዩት እዚህ ጋር ደረስኩኝ ማለት ነው። ስለዚህ እዚች ጋር ምልክት አደርጋለሁ። እዚች ጋር በሆነች ነገር ምልክት አስቀምጣለሁ። ልክ እንደምታዩት አሁን ለዚህ ዙር እዚች ጋር ምልክት አደረኩኝ። ይሄኛው አሁን የለካሁት ምንድነው የመጀመሪያውን ዙር ማለት ነው። የመጀመሪያውን ዙር ለአንድ ምጣድ ስንት ነው የምንጠቀመው? ሬዚስታንስ 2 ሬዚስታንስ ነው 0.9 ነው የምንጠቀመው። ስለዚህ አንደኛውን ዙር ጨረስኩ። ልክ እንደምታዩት እቺ ምልክት አደረኩ። ስወጥር በዚህ ምልክት ልክ ከዛ ጋር ይዝና ወጥራለሁ ማለት ነው። ስለዚህ ቀጣይ ሁለተኛውን ዙር እለካለሁ። ይሄንን ከነሳ በኋላ ልክ እንደዚህኛው ሁለተኛውንም ዙር ከየቱ ጋር ነው የምነሳው? ልክ ይሄን መጀመሪያ ከተነሳውበት ከዚህ ከቀጣዩ ጋር ከዚህ ጋር እነሳና አሁንም ይሄን ሙሉ እለካለሁ ማለት ነው። ከሰሜን ሸዋ ዞን እና ደብረ ብርሃን ከተማ አስተዳደሮች ለአንድ ሳምንት ስልጠና ሲወስዱ የቆዩ አመራሮች የልማት ስራዎችን ጎብኝተዋል። ካለተሞክሮም ለመውሰድ አካባቢያቸውን ለመለወጥ ጥረት እንደሚያደርጉ ነው። ልክ እንደምታዩት ልክ እንደዚህ መጀመሪያ እንደለካሁት ይሄኛውንም ቀጥታ ላካለሁ ማለት ነው። የደብረ ብርሃን ከተማ አስተዳደር የሰሜን ሸዋ ዞን የደብረ ብርሃን ከተማ አስተዳደር መካከለኛ አመራሮች ስልጠናዎችን ሲወስዱ ቆይተዋል። ከስልጠና በኋላ በደብረ ብርሃን ከተማ አስተዳደርና በሰሜን ሸዋ ዞን ያለው የልማት ስራ ከዛ ልክ እንደምታዩት ይኸው እዚህ ጋር ሁለተኛውንም ጨረስኩኝ።
የአንደኛው ይሄ ነው የመጀመሪያው፣ ሁለተኛው እዚህ ጋር ነው። ይችን እዚህ ጋር ይዛለሁኝ። ከዛ ይችን እዚህ ጋር ከያዝኩኝ በኋላ ምንድነው የምታደርጉት? ይሄ እና ይሄ ነው መጀመሪያው ማለት ነው። መጀመሪያው ይሄ ነው። ከዛ ይችን የመጨረሻዋ። ስለዚህ ሬዚስታንሱ ይሄ ሬዚስታንስ አለ። ይችን መጀመሪያዋን እዚች ላይ እናደርግና መጨረሻዋ ላይ ደግሞ እዚች ጋር ግን ስለዚህ በወጠር ነው ልክ አንድ ሰው ይችኛዋን እናስይዝና ይችን አንድ ሰው እኔ ይዝና እንወጥረዋለን ማለት። ከዛ ከወጠርን በኋላ ይሄ ምንድነው የሚሆነው? ሻርፕ እኩል ነው የሚሆነው ውጥሩ። ግን በእጃችሁ ዝም ብላችሁ እየሳባችሁ ከሆነ አታመጣጥኑትም ወይም እኩል አይመጣም። ግን እንደዚህ በገመድ ለክታችሁ በልኬታው ልክ እኩል ትወጥሩታላችሁ ማለት ነው። ይሄ ከአሁን በፊት ቪዲዮ ሽቦ እንዴት እንደሚወጠር ምናምን ስለሰራው ያንን መለስ ብላችሁ ማየት ትችላላችሁ። ከዛ ከወጠርን በኋላ እንዴት አድርገን ነው እዚህ ላይ የምንጠቀጥቀው ወይም ሽቦን የምናስገባው የሚለውን ደግሞ አሳያችኋለሁ። ይሄኛውን ልወጥረውና ከዛ በኋላ እንዴት እንደሚጠቀጠቅ ደግሞ አሳያችኋለሁ ማለት ነው። እሺ ሽቦውን ወጥረን መተናል። ልክ ያው ሽቦውን ሲወጠር ለማሳየት ካሜራ የሚይዝልኝ ሰው ስለሌለን ግን ሌላ ቪዲዮ ላይ ስለሰራሁት ሽቦ እንዴት እንደሚወጠር እሱ ማየት ትችላላችሁ። ግን ከዛ ባለፈ ልክ እንደምታዩት ውጠራው አንዱ ጋር ጠቅጣቅ አንዱ ጋር ዝርዝር አይደለም። ሁሉም ባላንስ የሆነ ነው ውጠራው ማለት ልክ እንደምታዩት ሁሉም ባላንስ ነው ማለት ነው። ስለዚህ ይቺ ምንድነው የምናረጋት? ይቺኛዋ ከዚህኛው ተቃራኒ እናጥፋታለን ማለት ነው። ቅድም የጠቀለልናት አይደለች? ልክ ይችን እንዴት እናጥፋታለን? እንደዚህ ስናጥፋት ያት ልክ እንደዚህ ታጣፋለች ማለት። ከዛ በኋላ ይቺ ምንድነው የምናረጋት? እዚህ ጋር አይው ልክ እንደምታዩት ይችን ልጅ ስክት እናረጋታለን። አያችሁታ? ከዛ በኋላ ይችን ሙሉ እናዞራለን። ገመዱ እንዳዞር ነው። ይሄንንም እንደዚህ እናዞራለን ማለት ነው። ልክ እንደምታዩት እንደዚህ መስመሩን ተከትለን ሁሉንም እናስገባለን። አሁን እዚህ ጋር የምንሰራ መጀመሪያ ጥጣየን፣ ከዛ ሸክላየን፣ ከዛ ጫፍ ላይ አየን። ከዛ ደግሞ አሁን ሽቦ እንዴት በስነ ስርዓት ወጥረን እንደምናስገባ አየን። ወደ 3 በደብረ ብርሃን ከተማ በ196 ሚሊዮን ብር ወጪ እየተገነባ ያለው የገበያ ማዕከል ያለምንም የደላላ አካባቢ በመፋታት ማሽማችን በቀጥታ እንደሆነ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። የገበያ ማዕከሉ ግንባታ ሲጠናቀቅ የተከፈተ ሲሆን በአጭር ጊዜ ግብይት ለማስቀጠል ማሰራት ልክ እንደምታዩት ይሄ እንደዚህ እናዞረዋለን ማለት ነው። ልክ እንደምታዩት ይችኛዋንም ልክ ስላጠፍኩ ይችንም ልክ እንደ ቅድሙ አጥፈናታ። ከዛ ይቺ ምንድነው የምናስገባው? ይቺን መልሰን እዚችው እንደዚች እናስገባታለን ማለት ነው። ስለዚህ ያለምንም እንትን ልክ መጣለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው እዚህ ጋር እንደምታዩት ይሄኛው ገብቶ እዚህ ጋር አልገባም ማለት ነው። ሁለቱ ባዶ ነው ይሄኛው። ስለዚህ አንዱ ሽቦ ነው የወጠረው። ስለዚህ አንድ ሽቦ ይቀረናል ማለት ነው። ስለዚህ ያኛውንም ስለተወጠረ እናስገባለን። ልክ ይሄንንም ተመሳሳይ ነው። ልክ እንደዚህኛው ተመሳሳይ ይችን እናጥፋለን። ከዛ በኋላ ይሄንን እናስገባለን ማለት ነው። አመሰግናለሁ። የገበያ ማዕከል የግቢ ግንባታ ወደ 196 ሚሊዮን ብር አካባቢ ነው። ማህበረሰቡ ከሚያነሳው አኳያ ስንመለከተው ገበያው ላይ የተዘበራረቀ ነገር አለ። የተዘበራረቀ ነገር ለማስተካከል አንዱ ያደርገናል ብለን የምናስበው እነዚህ በየዘርፉ እንዲሆን ገበያውን የማስተካከል ስራ እንዲሰራ ከከተማ አስተዳደሩ ጋር ተነጋግረን ይህ የሚሰራ ነው። ቀይ ክፍለ ከተማ ላይ አሁን የሚገኘው በስርዓቱ ቢሆን አትክልትና ፍራፍሬ ለብቻው እንዲሆን ጥንታት ያውቁና እንዲሁ ሌሎች ደግሞ የሰብል ምርቶች፣ የኢንዱስትሪ ምርቶች እነዚህ በየዘርፋቸው መደራጀት ያለባቸውና አንዱ ችግር ይፈታበታል ብለን እናስባለን። የገበያ ማዕከል አንደኛው ዓላማ የዚህ ገበያ ማዕከል መገንባት ወደ 4-5 አይነት ምርቶች በቀጥታ ተመርተው ለሸማቾች እንዲደርሱ ነው ዓላማው። ይህ ገበያ ማዕከል መገንባቱ እንደምታዩት አያችሁታ ሻርፕ ነው የሚመጣው። በትክክል በገመዱ ልክ ከወጠራችሁት ሻርፕ ትክክል ይመጣል ማለት ነው። የሚገቡ ነጋዴዎች ከነጻ ገበያው በተወሰነ ፐርሰንት ቀንሰው ነው የሚገቡት።
ብዙ ነጻ ገበያው ላይ ባለው ዋጋ አይደለም የሚሸጠው እና ይሄ ትልቅ ጥቅም አለው ለሸማቹ ማህበረሰብ ብለን ነው የምናስበው። ለምን እንደለመጠቃ ገብነት ሸማቹና ምራቱን ያሳልፍልናል። ልክ ይሄ እንደምትሄድ አስገባለሁ ማለት ነው። ልክ እንደምትሄድ ይኸው ሁሉም ገባ ማለት ነው። ከዛ ከገባ በኋላ ምንድነው የምናደርገው? ልክ እንደዚህ እንደሆነ ጅብሰም አናለብስም። ምንድነው የምናደርገው? እዚህ ጋር ይወጡ አሉ። ልክ እነዚህ ማዕዘኖቹ ላይ ማለት ነው፣ አንግሎቹ ላይ ሲታጠፉ በእጄ ስለሆነ ያጠፍኩት ማለት ነው። ወጣ ወጣ ያለ ይኖራል። እዚህ አካባቢ ልክ እንደምትዩት በእይታ ወጣ ወጣ ያለ ምንም እንደምታደርጉት ልክ እንደዚህ በፍላካቻ ፊቴ ልክ እያዞራችሁ ጫን ጫን ማለት ነው። ልክ እዚህ ጋር ወጣ ወጣ ያለውን እየመረኩኝ አስገባዋለሁ ማለት ነው። ምክንያቱም ሽቦ መርገጥ ስላለ አንዱ ጋር ረግጦ አንዱ ጋር ካረገጠ ሳማ በረደ ያጫውታል ማለት ነው። ልክ እንደምትዩት አሁን ሁሉንም አስገብተናል ማለት ነው። ሁሉም እንደምትዩት አሁን ረግጧል። ሁሉም ገብቶልናል። ከዛ ምንድነው የምናደርገው? ይሄ እኩል ከረገጠልን በኋላ ከዛ በኋላ ጅብሰም ነው የምናለብሰው በዚህ ላይ። ከዛ በዚህ ላይ ጅብሰም ስናለብስ ጅብሰሙ ስናቦካ ማለት ነው ተመጣጣኝ ሆኖ ነው መቦካት ያለበት። ምክንያቱም ወይ በጣም ወፍራም መሆን የለበትም፣ በጣም ቀጭን መሆን የለበትም። እሱን እያቦካ እናየዋለን ማለት ነው። ስለዚህ ውሃና እንትን እስከማቦካ ታዩታላችሁ ማለት ነው። ልክ እንደምታዩት አሁን ይሄ ጅብሰም ማቦካበት ነው። ይኸው በዚህ ውሃ ይዣለሁ ማለት ነው። በዚህ ልክ መጠን ያለ ውሃ ይዛላችሁ። እዛ ካረጋችሁ በኋላ ምንድነው የምናደርገው? ጅብሰሙን እዚህ ላይ እናቦከዋለን ማለት ነው። እዚህ ላይ ካቦካን በኋላ እንዴት እንደምናደርግ ደግሞ አሳያችሁ። ይህንን እንደዚህ ትነሳንሱታላችሁ በደንብ እንዲዋሃድላችሁ። ወደ ጥናቱ ለኢትዮጵያ ሰላማዊ የኒውክሌር ኃይል ለማስቀጠል ስራዎች መደራጅ የሚሆን ግንዛቤዎች ሲሆኑም የኢትዮጵያ ኒውክሌር ኃይል ገለጻ የመጀመሪያው ብሔራዊ የኒውክሌር ኃይል መርሃ ግብር ሚናና ኃላፊነት የተቋሙ ትግበራ አውደ ጥናት ምስክር መድረክ ዛሬ በአዲስ አበባ ተካሂዷል። የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ሽፈራው ከሌላ በዚህ ወቅት የኒውክሌር ኃይል ለኢነርጂ ለግብርና ለጤና እንዲሁም በኢንዱስትሪ ከፍተኛ አስተዋጽኦና በአፍሪካን ኃይል አጠቃቀም በዓለም አቀፍ እንዲመራ ነው ገልጸው ሀገራት ሲከተሏቸው የሚገቡ ቅደም ተከተሎች መኖራቸውን አንስተዋል። በአውደ ጥናቱ በሀገር ውስጥ ያሉ ባለድርሻ አካላት የሚመለከታቸው ሌሎች ተቋማት እንደዚህ እንደምትዩት ጅብሰሙ እናደርግበታለን። ፕሮግራም ሀገራዊ ፕሮጀክት በመሆኑ ህብረተሰቡ በስኬቱ የሚጠበቅበትን ሚና እንዲወጣ ማስቻል ላይ ውይይቶች መደረጋቸውን ጠቁመዋል። በአውደ ጥናቱ በዓለም አቀፍ ማዕቀፎችና ሊከናወኑ በሚገባቸው ስራዎች ላይ ውይይት መደረጉን አመላክተዋል። በተቋማት አቅምና የሰው ኃይል ግንባታ ሌላኛው ከዛ ልክ እንደዚህ ካደረግን በኋላ
ይቦካል ማለት ነው። እዚህ ጋር ይሄ ለእናንተ ለማሳየት ስለሆነ ነው እንጂ መሬት ላይ ነው የምታወቁት። ከዛ እዚህ ጋር ይሄ የምታዩት ስለቦነነ ይሄንን እናጠፋዋለን ማለት ነው። ልክ ከዛ እንደዚህ ካደረግን በኋላ እናዋህደዋለን በእጃችን ማለት ነው። ይህን ልክ እንደምታዩት በእጄ እንደዚህ አዋህደዋል እና በጣም የሚቀጥንባችሁ ከሆነ ልክ አሁን ትንሽ ሰዓት ጠበቅ ታደርጉታላችሁ። ጅብሰም ስለሆነ ይወፋል። አሁን ይሄኔ ልክ እንደምታዩት አሪፍ ነው። አሁን የኔ ልክ አሪፍ ነው። ልክ እንደዚህ ሲሆን አሁን እስከ ዛሬ ምንድን ነበረ አብዛኛው ሰው የሚያደርገው ድፍት ነው። ይህንን ሙሉን ድፍት ተደርጎ ማሰስ ነበረ ወይም እንደ ልክ ማስተካከል ማለት ነው። አሁን ግን ምንድነው የምታደርጉት? ድፍት በምታደርጉበት ሰዓት ጅብሰሙ ይቀጥና ወይ ይሁን በጣም ይቀጥና ከውስጥ ይገባና ሽቦውን ምን ያደርግባችኋል? ከውስጥ ይገባና ድፍን ያደርገዋል። ያኔ ልክ ጅብሰሙ በጣም የገባበት ጋር ምን ይሆናል? እንትን አይልም፣ የመስማት ባህሪው ዝቅተኛ ነው። ስለዚህ ምንድነው የምናደርገው? ይሄንን በእጃችን ይሄን እንደዚህ እያደረግን እንደዚህ እናሸዋለን ማለት ነው። ይሄንን ልክ እንደዚህ እንደምትለት እንደዚህ ነው የምናሸው። እንደዚህ ስናሸው እንትን ይላል ማለት ነው። አያችሁታ? ወደ ውስጥ ጅብሰሙ አይገባም። ድፍት ግን ቢሆን ሙሉ ይገባል ማለት ነው። ቶሎ ቶሎ እያላችሁ ጅብሰሙ እንዳይደርቅባችሁ በእጃችሁ ልክ እነዚህ ጅብሰሙ ወጣ እያደረጋችሁ አሽት አሽት ታደርጉታላችሁ። አሁን ኢትዮጵያ እያነሳች ያለችው ጥያቄ ትክክል ነው። ጠቅላይ ሚኒስትር ያነሱት ማለት ነው። የባህር በር ያስፈልጋታል። አካሄዱ ግን መጤን አለበት ብዬ አስባለሁ። ኢትዮጵያ ደህንነቱ የተጠበቀ እንደሆነ ማሰብ አለባት። ኢትዮጵያ የባህር በር ጥያቄዋ የመቀማት ሳይሆን የመስጠት እንደሆነም መታሰብ አለበት። ታዲያ ይህ ጥያቄዋ ጅቡቲ ወይም ኬንያ ላይ ብቻ ያተኮረ መሆን የለበት። ሁሉም ጎረቤቶቿን ይመለከታል። አሁን ጠንካራ ዲፕሎማሲ ስራን ከሶማሌላንድ ጋር በመስራት እንደዚህ ካረጋችሁ በኋላ መዋየት አሳማኝ እንደሆነና ትርጉም ሊሰጥ በሚችል መልኩ መንቀሳቀስ ጠቃሚ ነው። በዚህ መልኩ ስትራቴጂ መቀየስ ያስፈልጋል እና አምናለሁ ይህ መንግስት ብልህ ሰዎች አሉት። ጥያቄውን ለአፍሪካን በሚጠቅም መልኩ ምላሽ እንዲያገኝ እንደሚሰሩ እርግጠኛ ነኝ። ልክ እንደዚህ እንደምታዩት ታረጉታላችሁ። አሁን ጅብሰሙ ገብቶ አይጠቀጠቅም ማለት ነው ውስጥ። ስለዚህ ልክ እንደዚህ ካረጋችሁ በኋላ ደፍታችሁን ብታረጉ ኦልሬዲ ሬዚስታንሱ ስለተሸፈነ ያን ያክል ያለ እንትን ወደ ውስጥ አይገባም ማለት ነው። ስለዚህ አሁን ይሄ እንደዚህ ስለተሸፈነ አሁን ምን አደርገዋለሁ? ደፋዋለሁ። ከተደፋ በኋላ በማዳበሪያ ምርት እየሰራች ነው። ከጊዜ በኋላ እኮ ትልቋ የማዳበሪያ ላይ ልትሆን ትችላለች። እሱ ለጎረቤት ሀገራት ሊጠቅም እንደሚችል ማስረዳት ያስፈልጋል። እናም ኢትዮጵያ ጥያቄዋን ሰፋ አድርጋ ማስኬድ ይገባታል። ያ ሲሆን የኢትዮጵያ ኢኮኖሚ ጥያቄ ለሌሎች ጠቃሚ በሆነ መንገድ ማሳየት ይቻላል ማለት ነው። ይህ ደግሞ ምን ያደርጋል መሰለህ? የኢትዮጵያ ጎረቤቶች የኢኮኖሚ እድገቷ ተፎካካሪ ሳይሆን አፋጣኝ አጋዥ እንዲሆን ያደርጋቸዋል። ስለዚህ የባህር በር ጥያቄውን ከፉክክር ወደ ትብብር ማምጣት ጅብሰሙ ያን ያክል መብዛት ያስፈልጋል። ትልቁ ታርጌቱ የባህር በር ጉዳይ ሀገራዊ የደህንነት ጉዳይ ብቻ ሳይሆን ቀጠናዊ የሰላምና መረጋጋት ነው። የኢትዮጵያ ጥያቄ ደግሞ ሊሳካበት የሚችል መንገድም የመፍትሄ አማራጭም አለው። ኢትዮጵያ ደግሞ ለባህሉ በጣም ቅርብ ነች። እሱ የመሳካቶችን ይጨምራል። በመፍትሄ ደግሞ ቀጠናዊ ትስስርን ማየት ተገቢ ነው። በኃይል አቅርቦት በመተሳሰር በመንገድና በሌላ መሰረተ ልማቶች በመገናኘት
የማግኘት እድልን ማስፋት ይቻላል። እንደምታዩት እንደዚህ ፏ ታደርጉታላችሁ ማለት ነው። አፍሪካውያን ያሉብን ችግሮች ለመፍታት አንገብጋቢዎቹን የወጣቶች ጥያቄ ለመመለስ እድገትን ለማረጋገጥ ሰላም አስፈላጊ ነው፣ በትብብር መስራትን ወሳኝ ነው ተብሏል። ከተለናለ ተደራቻ ማድረሳቸው ከነጋ ስላላችሁ ችግር እናመሰግናችኋለን። በስርሳቸው ዜና መረዳት አራችን አድራማሽ ላይ የሶስት አራት እናደርጋለን። የኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በርካታ ስራዎችን በመስራት ላይ በዘጠናዎቹ ከፍተኛ ተወዳጅነትን ካገኙ ልክ እንደምታዩት እንደዚህ አድርጋችሁ ጨርሳላችሁ ማለት ነው። ከዛ በኋላ ይሄንን ፀሐይ ላይ አድርጋችሁ ማድረቅ ነው። በደንብ ከደረቀ በኋላ እንገጥመዋለን ማለት ነው። ይሄ እንደምታዩት ፏ አድርገን ሰርተነዋል ማለት ነው። ስለዚህ ስራዬ ከተመቻችሁ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ደግሞ አዳዲስ ስራዎችን ይዤላችሁ እመጣለሁ። ይመቻችሁ እላለሁ። አመሰግናለሁ።